ትዝላቸዋል ኢዮብ ብዙ አውራቂ ሳውሉ ንፋስ ነው የደረሰበትና ልጆቹ በአንድ ቀን የሞቱት በየቀኑ ኮዝ አይደለም በአንድ ቀን ጭጫሉ በየወሩ ቢሞቱ እንኳን ጥሩ ነበር ከባድ ነው የልጅ ሞት ከብቶቹ በአንድ ቀን የወደሙት ይባስ ብሎ ጤናውን አጣ የምታውቁት በዚህ ሁሉ ሰማይ ብረት ምድር ናሶናበት መግቢያ ቀዳዳ ሲያጣ እግዚአብሔር የላከለትን ታውቃለህ ኤሊሁም የሚባል አጽናኝ ሶስቱ ጓደኞች አጽናኝ ይመስላሉ ዕውቀት የሌላቸው አጽናኞች ዝም ብትሉ ይሻል ነበር በቃል አደቀቃችሁኝ እኮ ከልጆቼ ሞትና ከህመሜ በላይ ያልተማሩ አንደበታቻችሁ አወደመኝ ዝም በሉ ይላቸው ነበር አይደለም ታጣላችሁ የሰው አንደበት ከባድ ኃጢአት ብትሰራ እንጂ ጽድቅ ሰርቶ የጠፋ ማን ነው ራስን መርምር ይሉታል ያሳብዱታል በምንም አይነት በሀብት ብዛት በእግዚአብሔር ላይ ልብ በትዕቢት ተናግሯል ይሉታል የበለጠ ቁስል ኤሊሁም ተነሳ ዝም በሉ አላቸው በእድሜ ብዛት ጥበብ ያለ ይመስለኝ ነበር መንፈስ ቅዱስ በእኔ አድሯልና ኢዮብ አለው ከኤሊሁም ቀጥሎ እግዚአብሔር ነው የተናገረው ታውቃላችሁ የሰማይ ቃልና የሚያጽናና ቃል በኤሊሁም ውስጥ ነበር ማለት ሁልጊዜ በከባድ መከራ ውስጥ በስውር አይደለም ዘላቂ መጽናናትን የሚያደርግ የዘላለም አምላክ ይባላል ዛሬ ኤሊሁም አይደለም ያለው ኢየሱስ አለ አንድ የዩኒቨርሲቲ ተማሪዎች እንዳገለግል ጠርተውኝ እስከዛሬ ያረሰውም አንዱ ያረጋውና እንደምታውቁት ከቤተሰብ ተለይተው ዩኒቨርሲቲ ይገባሉና ሙሉ ነፃነት ያገኙ ነው የሚመስላቸው ለምን የወላጅ ቁጥጥር የለም ስለዚህ በኢንተርኔት አንዳንድ ፌስቡክ ማይነካውን ሁሉ የሚነካኩት ያኔና ጓደኛ ነው ልክ ከጎጆ ርቃ እንደምትበር ወፍ ነፃነት ይሰማቸዋል ግን አንዳንዱ ሳያውቁ በክፉ ይጠመዳሉና አንዱ የክርስቲያን ልጅ ነው ግን በኃጢአት ውስጥ ወድቋልና የሰማው ከልጅነት የሰማው ጀምሮ ቃሉ ይወቅሰዋል በኃጢአትም ደግሞ ወድቋል በዚህ መሃል ራሱ ሊፈነዳ ትንሽ ነው የቀረው በጭንቀት እንዳይናገር የሱ ቢጤ ናቸው ጓደኞች ዝም እንዳይል መንፈስ ቅዱስ ይወቅሰዋል በጣም እኔ ይሄን አላቅም በእውነትና ልሰብካቸው ጀመርኩ እንዳጋጣሚ በእርግጥ በእግዚአብሔር ፕላን ይመስለኛል ስለ ምህረት ነበር የምሰብከውና ስለ እግዚአብሔር የደሙ የክርስቶስ ደም እንደሚያነጻ ምህረቱ ለዘላለም እንደሆን ሰው እስትንፋሱ አፍንጫው ላይ ካለ እግዚአብሔር ሁሌ እንደሚምረው አይነት ነው ስብከቴ እና ይገርማችኋል እንዲህ ሳየው እንባው መቆሚያ የለውም ይሄ ልጅ ምን ሆኗል እላለሁ በስብከቴ መሃል ሌሎች አሜን ይላሉ ተፈተዋል እሱ ብቻ ከመጠን በላይ ያለቅሳል እና ልክ ስብከቴን ሲጨርስ ቀስ ብሎ ሽልክ ብሎ ቄስ ስለ እግዚአብሔር እለምንሃለሁ ወደ ቤት ውሰደኛል እንዴት ነው ወደ ቤት የምወስድህ ራሴን ላጠፋ በጭንቀት ልፈነዳ ነበር ይሄ የምትናገረው ቃል ነፃነት አወጣ እኔ እኮ አይደለሁም ኢየሱስ እኮ ነው የሚያወጣ የሰበኩትም የኔ ፍልስፍና ቃል አይደለም እና ኢየሱስ ይወድሃል አልኩ በደረቱ መሬት ላይ ወደቀ እኔን ይወደኛል አንተን ይወድሃል በእርግጥ የሰራሁትን በደል ይቅር ብሎኛል ይቅር ብሎሃል አየህ ደሙ ከኃጢአት ሁሉ ያነጻሃል አልኩት እንዲህ ያየሁት ፊቱ ሲቀየር አየሁ በእውነት ዛሬ እግዚአብሔር ያጽናናል በሚል መልእክት ነው ማካፈላችሁ በዚህ ጉባኤ ምናልባት በዝሙት ወድቆ ምናልባት የማይገባ ነገር አድርጎ ከመጠን በላይ የሚጨነቅ ሰው እግዚአብሔር እንዲህ ይልሃል ዛሬ ያጽናናሃል በእውነት ይሄ አሁን ያነበብኩላችሁ ሰው ስለ አንድ ሰው ነው የሚናገረው እና አንደኛ ቆሮንቶስ ላይ ነው ታሪኩ የተጀመረው አንደኛ ቆሮንቶስ ላይ ምዕራፍ 5 ላይ የአባቱን ሚስት እንጀራ እናቱን አግብቶ ቤት ተከራይቶ አኖራት ክርስቲያኖች ከተባሉ ወንድሞች ከተባሉ እንጀራ እናቱን አገባት ማለት ነው ይሄ በብሉይ ኪዳን በድንጋይ የሚያስወግር ነው በእውነት ያደረገው እና አባቱ የተኛትን ልጁ ከተኛት ስርየት የለውም በብሉይ ኪዳን ትዝ ይላቸዋል አኪጦፌል አቢሴሎም የዳዊትን ዕቁባቶች በአደባባይ እንዲተኛ ያደረገው በዚህ ምክንያት ለምን በምንም አይነት ስርየት የለውም እና አባት ዳዊትን እንዳዋረድከው አንተና አባት እንደማትታረቁ ለማወቅ እንድንፈልግ አባት የተኛቸውን ሴቶች ተኛሉ አቢሴሎምም ሲተኛ የህዝቡ ልብ ጨከነ ለምን አባትና ልጅ ለዘላለም ተጣሉ ማለት ነው እንደዚህ ያለ ኃጢአት ነው ያደረገው በአዲስ ኪዳን ክርስቲያን ከተባሉት የአባቱን ሚስት አግብቷት በአደባባይ ያኖራት ጀመር እና ጳውሎስ ወሬ ሲሰማ እንደዚህ ተናዶ ጳውሎስን እኔ አይቼው አላውቅም በመልእክት ውስጥ ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን የአባቱን ሚስት ያገባውን ዝም ብላችሁ ትታገሳላችሁ እንዲህ ያለው ለሰይጣን እንዲቀጣው አሳልፎ ይሰጥቻለሁ ማንም ሰላም እንዳይለው እና ራቆት ከዚህ ሰው ስጋውን ሰይጣን እንዲቀጣው ነገር ግን ከመጠን በላይ ጳውሎስ ቢቆጣም በእውቀት ነው የተቆጣው እዛ ጋር ሄዳችሁ ስታነቡ መንፈሱ በጌታ ቀን ይድን ዘንድ ነው ይላል የሚያስገርም መልእክት ነው ሲኦል ከሚገባ በኃጢአቱ ብዛት አይቀጡ ቅጣት ተቀጥቶ ኢየሱስ ሲመጣ ይድን ዘንድ ነው በእውቀት ነው የቀጣው ማለት ነው ታውቃላችሁ እኔ አንዳ የተወደዱ አባት አውቃለሁ እና ስማቸውን በእርግጥ አልነግራችሁም ታውቃቸዋላችሁ እና ታናሽ ወንድማቸው አጥር እየዘለለ የሰው ሚስት እየቀማ ባልየውም እየዘረረ በቃ አመጽ አስቸገረ በመሰክርለት በማልድለት እምቢ አለ እና ተንበርክክ ያሉ አባትየው ሲነግሩኝ ወንድሜ በዚህ ኃጢአቱ ሲኦል ከሚገባ ቅጣውና ነፍሱን አድንልኝ ብዬ ጸለይኩ እና በእርግጥ ጸሎቴ ተሰማሉኝ እና የሆነ ጦርነት ውስጥ ወታደሮች መቱት በተባራሪ ጥይት መሰለኝ መቱትና ተጎዳ ያ ሰው በጣም ከመጠን በላይ ተጎዳ
እሰይ አልኩኝ እና ያ አያችሁ አልጋ ላይ ሲተኛ ለብዙ ጊዜ ሲውል ወደዛ ወደሚያመልከው ወደ ጌታ ንስሐ ገብቶ መጣ እና አሁን የሚያስደንቃችሁ ታላቅ አገልጋይ ሆኗል። እና እኔም ሄጄ ከዚህ በሽታ እንድድን ልጸልይልህን አልኩት። ነው እንዳታረገው አለ። እኔ ማን መሆኔን ስለማታውቅ ነው እንድትፈወስ ልጸልይልህ የምትለኝ። ብፈወስ ነፍሴ ይጠፋል። እግዚአብሔር ለበጎና ነፍሴ ይድን ዘንድ ያደረገው ስለሆነ ተመችቶኛል፣ እንዳትጸልይ እንድድን አለ። በጣም ያስገርም። ስለዚህ ልጅየውም አባት ወንድሙም ተስማምተዋል በዚህ ጉዳይ ማለት ነው። አንዳንድ ቅጣቶች ለበቀል ይመስላችኋል። ጠጋ ብላችሁ ስታጠኑት ፍቅር አለው ውስጡ እና የሚወደው ልጅ አባት እንደሚቀጣው። ስለዚህ ጳውሎስ ይህን ሰው ሰላም አትበሉት እና ከሱ ጋር እሳት አታውሱት፣ ሰርግ ለቅሶ አትሂዱ እና እየገላመጣችሁት ማንም ሰው እንዳይተባበረው። ሰይጣንም ስጋውን እንዴት እንዳቆሰለው በኢዮብ ላይ ሄዳችሁ ማየት ትችላላችሁ። ስለዚህ ቅጥር ተነሳበት፣ በስጋው ጎሰቆለ ይሄ ሰው እና አይቀጡ ቅጣት ነው የተቀጣው። ነገር ግን እነሱ ወንድሞች ያለ ዕውቀት ነው የቀጡት። ጳውሎስ በዕውቀት ነው የቀጣው። የጳውሎስ ዕውቀት ነፍሱ ትድን ዘንድ ነው። ወንድሞችስ ይበቀሉት ዘንድ ጀመሩ። ከመጠን በላይ ያለ ልክ መጨነቁን ጳውሎስ ሲያውቅ ሌላ ብዕር አንስቶ መጻፍ ጀመረ። እስካሁን የቀጣችሁት ይበቃዋል። ከመጠን በላይ ተጨንቆ ሰይጣን ሊጠቀምብን ነውና አሁን መልእክቴን ቀይሬያለሁ። ሰዎች ከመጠን በላይ ሲጨነቁ አይደለም ከቤተ ክርስቲያን ወንድሞችም አይደለም ቁጣና መገለል ሲደርስባቸው ራሳቸውን ሊያጠፉ ይችላሉ። ምሬትና በቀል ውስጥ ሊገቡ ይችላሉ። በዚህ ሰዓት ሰይጣን እቺን ክፍተት ይጠቀምባታል። እግዚአብሔር አይወድህም። የተገለጠ ጳውሎስ ነው የገሰጸህ። ምእመናን ሁሉ አግልለውሃል እና መረጃ ተገኝቶብሃል ይለዋል። ወገኖች በጣም ከባድ ነው በእውነት። ከወንድሞች መቀጣት ስንዴ ብትልክ ለሆዱ ነው፣ ልብስ ብትልክ ለገላው ነው እኮ። የተሰበረ ልብና የደቀቀን መንፈስ ማን ይታደገዋል? ጳውሎስ ገባው ማለት ነው። አሁን ትእዛዝ አወጣለሁ። ምን እናርግ? መንፈሳዊ አባታችን ጳውሎስ እኔ ይቅር እንዳልኩት ይቅር በሉት። በቃ አንተ ካልከንማ ይቅር ለእግዚአብሔር ብለናል ብቻ ብላችሁ እንዳታቆሙ። ከዛስ አጽናኑት። እስከ መቼ ነው የምናጽናናው? የቀደመው ፍቅር እስኪጸና፣ የቀደመው ህይወቱ እስኪያቆጠቁጥ ነዋ። ከባድ ነው ታውቃላችሁ። ይቅር ማለት በጣም ቀላል ነው። የጉንጩን ሳም ታረገዋለህ፣ እግሩን ታጥበዋለህ፣ ትከሻ ትጨባበጥና አለቀ ጨረስክ። የ5 ደቂቃ ስራ ነው። የቀደመው ፍቅር እስኪጸና ማጽናናት ግን ወገኖች በጣም ከባድ የቤት ስራ። ምናልባት 1 ዓመት ሊፈጅ ይችላል ማጽናናት። ስለዚህ ነው ህዝቤን አጽናኑ የሚለው የአንድ ጊዜ የአንድ ቀን ተግባር እንዳልሆነና የሰለጠነ አንደበትና ብዙ ትዕግስት እንደሚጠይቅ ከሐዋርያው ጳውሎስ ህይወት ትረዳላችሁ። እና ሰውየው ህጉ ወቅሶታል፣ መንፈስ ቅዱስ ወቅሶታል፣ ወገኖች ወቅሰውታል፣ መረጃ ተገኝቶበታል። በአንዱ ጉባኤ ይቅር ብለናል በሚባል ብቻ አይነጻም ሰው። በእርግጥ የኃጢአት ስርየት ከመቅጽበት ነው፣ በክርስቶስ ደም ነው። ሰው ግን ደካማ ነውና ህሊናው በመጽናናት እንደሚነጻ ጳውሎስ ምስጢር ይገልጣል ማለት ነው። ታውቃላችሁ ማጽናናት በጣም የሚያስገርም ነው። አሁን ሀገራችን ሀገራዊ ስብራን የደረሰብን። ሀገራዊ ፈውስ የምናገኘው በምንድን ነው? ብዙ የተሰበርነው በጠመንጃና በቦምብ አይደለም፣ በቃል ነው። ይገርማችኋል። ከቤተ ክርስቲያንና ከቅዱሳን የሚወጣ የሚያጽናና አንደበት ብዙዎችን ሊፈውስ እንደሚችል ዛሬ ልነግራችኋለሁ። ጥቁር አንበሳ ሆስፒታል አንድ ኒውሮ ሰርጂን መጥቶ ካሜራማን እየተቀረጸ ሲናገር ሰምቼዋለሁ። ብዙ እጢ ከባድ ቦታ ላይ እጢ ወጥቶባት ኢትዮጵያዊ ነው ግን አሜሪካ ውስጥ የሚሰራ ዶክተር ከሱ ክሩ ጋር መጥቶ ሴትየዋን እጢውን አወጣላት እና ጋዜጠኞች ተሰብስበዋል። የመጀመሪያ ነው በኢትዮጵያ ውስጥ ይህን ያክል የወጣውንም ኪሎግራም ይናገር ነበር። በጣም የማይቻል ነበር። አሁን ግን ተችሏል። የእድለኛ ነች እቺ ሴት። ሙሉ ለሙሉ ስኬታማ ኦፕሬሽን ያደረጉ፣ እንዲያውም ጋዋን እንዳደረገ ነው ጥያቄ ያደረጉለት። ተመልከቷት። አሁን ከኦፕሬሽን ሩም ወጥታለች፣ ወደ መኝታ ክፍሏ እየሄደች ነው። እኔ ነገ ወደ አሜሪካ ልበር ነው። ከባዱና አስቸጋሪው ውስብስብ እጢው ወጥቶላታል ከጭንቅላቷ ውስጥ እባጭ ነገሩ። ነገር ግን ምሰጋው አለ ሲናገር ለነዚህ ነርሶች ምን እንደሚያደርጉ ስንሳ መርፌ በምን እንደሚወጉ ክኒን እንዴት እንደሚሰጧት ሁሉ ዝርዝር ሰጥቻቸዋለሁ። አንዱን ግን ባሏቸው መሰረት ባይሰጧት የሞት አደጋ ይገጥማታል። ትልቁ ችግር ወጥቶ ነርሶቹ የሚገባቸውን ካላደረጉ ልትሞት ትችላለች አለ። በጣም ገረመኝ። የትልቁ እጢ በእርቅ እና በምህረት እኮ ይፈታል። ማጽናናት ስለማንችል እንደ ነርስ በመሃል ላይ የሚሞቱ ብዙዎች አሉ። ዛሬ ላካፍላችሁ የምፈልገው ስለ ማጽናናት ነው። ስለዚህ ይቅር በሉት። ይቅር ብያለሁ ብላችሁ እንዳታቆሙ፣ አጽናኑት። እስከ መቼ? ፍቅር እስኪጸና ነዋ። ይቅር ብለውኛል፣ ወደውኛል፣ እግዚአብሔር ተቀብሎኛል ብሎ የጸና ፍቅር እስኪኖረው ድረስ አጽናኑት። ይሄን ካላደረጋችሁ የሰይጣንን ሐሳብ ስታችሁ። ምንድነው የሰይጣን ሐሳብ? በዚህ በተቀጣው ኃጢአት በሰራው ሰው ላይ ነፍሱን ሊያጠፋ ነው። እናንተም ቂም እየያዛችሁ የወንድማማቾች ጠብ ሊበዛ ነው።
በመሃል ጣልቃ ግቡ። ምን እናርግ? የጦር መሳሪያ ልስጣችሁ፣ የሰይጣንን ምሽግ የሚያወድም። ምንድነው የጦር መሳሪያ? ይቅርታ ነዋ። ከይቅርታ የሚበልጠው ልንገራችሁ፣ ማጽናናት ነዋ። ከዛ በላይ ያለው ልንገራችሁ፣ ፍቅርን ማጽናት ነዋ። 3 መሳሪያ አስታጠቃቸው ማለት ነው። ዛሬ በቤተሰብም በአገርም በግለሰብም ይሄ የማጽናናትን ነገር ላካፍላችሁ ፈልጋለሁ። የሰነፍ ቁጣ ከአሸዋ ይልቅ ጽኑ ነው ይላል። ከነከሰ አይልቅም ማለት ነው። ልክ ከሆነ ሰው ሲበድል እንጋጫለን፣ እንገስጻለን፣ እንዘልፋለን። መጽሐፍ ቅዱሳዊ ነው። ከገሰጽነውና ከዘለፍነው በኋላ ግን ማጽናናት ካልቻልን ሰይጣን ያን ቤተሰብ ይጠቀምበታል። እንደ አሸዋ ከባድ ይሆናል። በዚህ ክፍል ምናልባት በህሊናው የሚከሰስ ልክ እነዚህ ወንድም መግቢያ ቀዳዳ ያጣ እና ወዴት ሊሄድ ለሚል ሰው እግዚአብሔር ይላል አይደለም፣ የክርስቶስ ደም ከኃጢአት ሁሉ ያነጻል። ወገኖች ለአንድ ሰው እግዚአብሔር ሊያጽናናው እንደላከኝ ይመስለኛል። በቃሉ ካላመንክ ዛሬ ያው እኔን ተውሶ እግዚአብሔር መጣ ማለት ነው። በእውነት ኮሪያ ሆስፒታል ውስጥ አንድ ወላድ ገብታ ምጡ ደሟ እየጨመረ ነገሮች ሲወሳሰቡ የምትሞት መሰላት እና ከመጠን በላይ ከምጡ በላይ ሞት አስፈራት እና ባሏን እኔ መሞት መሰለኝ ተጨነቅኩ አለችው። ሮጦ ሄዶ የመስፍን ጉቱን መዝሙር የከፈተላት በቀላሉ ይሞታል እንደሚል ነው። እሱም ከፍቼላት እየዘመረች ልጁ ተወለዳል። ሃሌሉያ። አንዳንዴ ቀላል ይመስላችኋል። ታላቁን የሰይጣን ምሽግ የሚያፈርስ የመጽናናት ቃል ስለሚኖረን እግዚአብሔር የሚያጽናና አምላክ ነው። ትዝ ይላችኋል ኢዮብ ብዙ አውራቂስ አውሎ ንፋስ ነው የደረሰበት እና ልጆቹ በአንድ ቀን የሞቱት። በየቀኑ ኮዝ አይደለም፣ በአንድ ቀን ጭጫሉ። በየወሩ ቢሞቱ እንኳን ጥሩ ነበር። ከባድ ነው የልጅ ሞት። ከብቶቹ በአንድ ቀን የወደሙት። ይባስ ብሎ ጤናውን አጣ። የምታውቁት በዚህ ሁሉ ሰማይ ብረት ምድር ናሶናበት መግቢያ ቀዳዳ ሲያጣ እግዚአብሔር የላከለትን ታውቃላችሁ። ኤሊሁም የሚባል አጽናኝ ልኮለታል። 3ቱ ጓደኞች አጽናኝ ይመስላሉ፣ ዕውቀት የሌላቸው አጽናኞች። ዝም ብትሉ ይሻል ነበር፣ በቃል አደቀቃችሁኝ እኮ። ከልጆቼ ሞትና ከህመሜ በላይ ያልተማሩ አንደበታቻችሁ አወደመኝ፣ ዝም በሉ ይላቸው ነበር አይደለም። ታውቃላችሁ የሰው አንደበት ከባድ ነው። ኃጢአት ብትሰራ እንጂ ጽድቅ ሰርቶ የጠፋ ማን ነው? ራስን መርምር ይሉታል፣ ያሳብዱታል። በምንም አይነት በሀብት ብዛት በእግዚአብሔር ላይ ልብ በትዕቢት ተናግሯል ይሉታል። የበለጠ ቁስል። ኤሊሁም ተነሳ፣ ዝም በሉ አላቸው። በእድሜ ብዛት ጥበብ ያለ ይመስለኝ ነበር፣ መንፈስ ቅዱስ በእኔ አድሯልና ኢዮብ አለው። ከኤሊሁም ቀጥሎ እግዚአብሔር ነው የተናገረው። ታውቃላችሁ የሰማይ ቃልና የሚያጽናና ቃል በኤሊሁም ውስጥ ነበር ማለት ነው። ሁልጊዜ በከባድ መከራ ውስጥ በስውር አይደለም ዘላቂ መጽናናትን የሚያደርግ የዘላለም አምላክ ይባላል። ዛሬ ኤሊሁም አይደለም ያለው፣ ኢየሱስ አለ፣ መንፈስ ቅዱስ አለ፣ ቤተክርስቲያን አለች አይደለም። ለሀገራችን እንደዛ ልናስብ በእውነት ይገባል። ትዝ ይላችኋል ዳዊት ሚስት እኮ አለው፣ 4 ነው 5 ሚስቶች አሉት። በእውነት ግን የኦሪዮን ሚስት ቤርሳቤህን አያት። ሚስቶች ያሉት የተቀባ ንጉሥ የአንድ ኬጢያዊ የኦሪዮን ሚስት አያት። ሰዎች ነግረውታል፣ ሚስት አለው፣ ባል አለው፣ እቺ ሴት ባል አላት፣ ባልየውም የታመነ ወታደር ነው እንዳትነካት ብለውታል። ሕጉን ጥሶ የሰው ምስክር ጥሶ ሕሊናውን ጥሶ ባህሉን ጥሶ ከቤርሳቤ ጋር ወደቀ። እግዚአብሔር አይቀጡ ቅጣት ቀጣው እና መረጃ ተገኘበት። በብሉይ ኪዳን ሰው ገድሏል፣ ኦሪዮንን አመንዝሯል፣ ቤርሳቤህን። ነቢዩ ናታን ሕጉም ሕሊናው መስክሮበታል። ማምለጫ የለው። ልክ በቆሮንቶስ ላይ እንዳለው ሰው ሆኗል። ነገር ግን ናታንን ልኮ ያለውን ዳዊት አትሞትም ምሬህ አለው አሉ። እኔን ማርከኝ አሁን ቅዱስ መንፈሴን አልወስድብህም፣ መብራቴን አላጠፋብህም። አባት ልጁን እንደሚቀጣ ቀጣለሁ እንጂ መብራቴን ካንተ አልወስድም። ዳዊት አያችሁ ከህይወት ምህረት ይሻላል ብሎ የዘመረው እኮ ለዚህ እና ቤርሳቤህ የመጀመሪያ ልጇ ታመመ፣ ጾመ፣ ጸለየ፣ ሞተ፣ እግዚአብሔር ወሰደው። ዳዊትም ቤርሳቤህን አጽናናት ይላል። አልተጻፈም ያጽናናት ቃል። ቤርሳቤህ እግዚአብሔር እንደገና አምላክ፣ አይዞሽ። ልጁ ሞተ ማለት ሁሌ ይሞታል ማለት አይደለም። በዝሙት ምክንያት ተገኘሽ ማለት ተቆረጥሽ ማለት አይደለም። አይዞሽ በርቺ አላት። ታውቃላችሁ ንጉሥ ሰለሞንን ወለደች። በህጋዊ መንገድ ካገባቸው ከ4 ሚስቶች ውጪ በዝሙት ከተገኘችው ከቤርሳቤህ ንጉሥ ሰለሞን ቁጭ አለ። ምሕረቱ ለዘላለም ነው፣ ማንም ይከሰው። እንዲያውም እግዚአብሔር ወድጄዋለሁ ብሎ ስሙን ይዲድ ያለው ተአምር ነው። እኛ ታጥነን ቁጭ ያልን እያለን ትል ይሆናል በአእምሮህ እኮ። ምሕረቱ ለዘላለም፣ ምሕረቱ ግን ከኃጢአታችን ይበዛል። ይኸው እዚህም የተጻፈው ቃል እኮ እሱ ነው። ከኃጢአት ያድናል። የኢየሱስ ክርስቶስ ደም ከኃጢአት ያነጻል። እውነት ውሸት? ውሸት። የክርስቶስ ኢየሱስ ደም ከኃጢአት ያነጻል። አንድ ቃል አለች፣ ሁሉ እስኪበሉ አለቅ። ሁሉ ለአንተ እኮ ነው ደረጃ ያወጣለት እንጂ ኢየሱስ ደም የማያነጻው ኃጢአት የለም።
አይደለም? ሕሊናችን የሚያነጻ ኃጢአታችን ሁሉ የሚያነጻ የእግዚአብሔር ልጅ ኢየሱስ አለ። ይገርመኛል። እኔ የእግዚአብሔር ቃል በእውነት ጴጥሮስ አንድ ኮመንታሪ ሳነብ ሁልጊዜ ጠዋት ዶሮ ሲጮህ ሁሌ ያለቅሳል የሚል አንብቤያለሁ። ለምን? የሚያስታውሱት ነገሮች አሉ። ረገመው፣ ካደው 3 ጊዜ። ኢየሱስም አየው እና ስቅስቅ ብሎ አለቀሰ። እና በማርቆስ ወንጌል ላይ ምዕራፍ 17 ቁጥር 7 ኢየሱስም ሴቶች ሽቶ ሊቀቡት ሄዱ። አስከሬኑን ድንጋዩ ተንከባሎ ነበር። መልአክም የሚያበራ መልአክ ቆሟል። ሙታንን በሕይወት መካከል ለምን ትፈልጉታላችሁ? ከዚህ በፊት እንዳላችሁ ተነስቷል እና ሄዳችሁ ለወንድሞቹ ኢየሱስ ተነስቷል በሉ አላቸው። እነ ማርያምም ይሄን የምስራች ለመናገር ሲሮጡ መልአኩ ኑ አላቸው። ምንድነው ያልኳችሁ? ኢየሱስ ተነስቷል አይደል ያልከን? አዎ። አንድ ነገር ይቀራል። ለጴጥሮስ በሉት። ሄዳችሁ አንብቡ። ለዮሐንስ አይልም፣ ለጴጥሮስም ኢየሱስ ተነስቷል በሉት። ሴቶቹ እየሮጡ በር ከፍተው ገቡ። ኢየሱስ እኮ ተነስቷል፣ መልአክ የሚያበራ። ምን አለሽ? አረ ጉድ ነው ያለው። ምንድን ነው ያለው? ለጴጥሮስ ኢየሱስ ተነስቷል በል። ምን ማለት ነው? ብትክደኝም እወድሃለሁ። ይኸውልህ ስምህን ነው የምጠራው። በልቤ አለ ዮሴፍ፣ ተነስቼልሃለሁ። አይዞህ፣ እኔ እንደው አንተ እኮ አይደለሁም። ረገምከኝ፣ ካድከኝ፣ እስከ ሞት ከአንተ ጋር እሆናለሁ ብለህ ሸመጠጥከኝ። እኔ ግን አለሁ። ዮሴፍ፣ ጴጥሮስ እወድሃለሁ። እንዲያውም ተገለጠለት። ትዝ ይላችኋል። የዮና ልጅ ስምዖን ሆይ አባትህንም አንተንም አውቃለሁ። ከነዚህ ይልቅ ትወደኛለህ? እኔ ትወደኛለህ የምባል ነኝ? አዎ። ትወደኛለህን? እኔን? አዎ። አንተን ግልገሎቼን ጠብቅ። እኔን? አንተን? አዎ። ጴጥሮስ፣ እንዲያውም የመንግሥተ ሰማይ ቁልፍ እሰጥሃለሁ። አለት፣ በአለቱ ላይ ቤተክርስቲያን መሰረታለሁ። የሚገርም ነው። ትንሽ ቆይቶ ደግሞ ይገለጥለታል። ስምዖን ጴጥሮስ የሚበላ አለ? ከኔ እንጀራ ትለምናለህ? ከአንተ። ሲያጽናናው ተመልከቱ። የሚገርም ነው። እንደ ሌሎች እኮ ተዘቅዝቆ ነው የተሰቀለው ጴጥሮስ። ምኑ ማረከው ብትሉ፣ አየ ማጽናናቱ፣ ይቅር ማለቱ ሳያንስ ያጽናናዋል። እግር በእግር እየተከተለ አይደለም? ለጴጥሮስ የሰራ ኢየሱስ አሁንም አለ። በየቤታችን የሚያጽናናን እሱ ነው። በእውነት ትዝ ይላችኋል የጠፋው ልጅ ታሪክ። ከሩቅ አየው አባቱ፣ ሮጠ፣ አንገቱ ላይ ተጠመጠመ፣ ሳመውም። ብቻ አይደለም ልብስ አምጡ፣ ቀለበት አምጡ፣ ግብዣ አምጡ። ማጽናናት እኮ ነው። ለበደለው ገንዘቡን ከአመንዘራ ጋር ለጨረሰው እና አሳማ ስጋ ለመብላት የተመኘው እንደ ታላቅ ወንድሙ አላኮረፈም። ሮጠ ይላል አባትየው። ንስሐ እስኪገባም አልጠበቀውም። አንገቱን አቀፈው ይላል። ተአምር። የክርስቶስ ፍቅር ለዘላለም ነው በእውነት። ሐናንያም ጳውሎስ ላከው እነ እስጢፋኖስን እንደ ጌሾ ቀጥቅጦ የገደለ እኮ ነው። ሐናንያም በኢየሱስ ተልኮ ወደ ሳኦል ቤት ገባ። 3 ቀን አልበላም አልጠጣም። ወንድሜ ጳውሎስ እኔ አንተ በደማስቆ የተገለጠልህ ጌታ ታላቅ ሥራ በአንተ ይሠራል። የተከበርክ ዕቃ ነህ፣ የእግዚአብሔር የጦር ዕቃ ነህ። ወደ አሕዛብና ቋንቋቸው ወደማይታወቅ ይልክሃል። እኔን ይልከኛል። አንተን ሳኦል ብዙ ሰው እኮ ገድያለሁ፣ አሳድጃለሁ። ኢየሱስ ምሮሃል። እግዚአብሔር እንደ ሰው አይደለም። ሳኦል በአንተ በማትረባ ከኃጢአተኞች ቁንጮ ነኝ በምትል እግዚአብሔር ታላቅ ሥራ ይሠራል። ጸጋው ይገን ዘንድ ምሕረቱ ይታወቅ ዘንድ ጳውሎስ ከኃጢአተኞች ዋና በመሆን በእኔ ይላል። በእውነት በጣም የሚያስገርም ዛሬ እግዚአብሔር ይላል በዚህ ጉባኤ ላላችሁ በእውነት እንደ ቆሮንጦሱ ወንድም ተስፋ የቆረጠ ሰው አለ በዚህ ጉባኤ? ኃጢአት ተገኝቶብኛል፣ የእግዚአብሔር ሰዎችና ቤተክርስቲያንን በድያለሁ ለምትሉ አለ። እግዚአብሔር ይላል ምሕረቴ ለዘላለም ነው። ቤቴ ሰፊ፣ ጸጋዬ ብዙ ነው እኮ ነው የሚለው። እንደ አዳምና እንደ ሔዋን ምርኮዬ ተቀማው፣ ተባረርኩ እና ሰማይ አዘነብኝ በበደሌ የምትሉ አሉ። ከዚህ ከቁርበት ልብስ የሚበልጥ የክርስቶስ ጸጋ አለ፣ አሁንም አለ ወገኖች ሆይ። እንደ ኖህ ልጆች የወደፊት ተስፋችን የጨለመ አለ። ያለፈው ታሪካችን ስለ ወደፊት ያጨለመብናለን። ከኖህ የሚበልጥ የሚያጽናና የእግዚአብሔር ልጅ አለ። በእውነት ለአንድ ሰው ኢየሱስ የራራ ይመስለኛል። እንደ ሎጥ ተቃጠለብኝ፣ የጨው አምድ ሆነብኝ፣ ሁሉ ወደመብኝ የምትላለህ? ከዚህ በኋላ ምንም ብጥርና ብተጋ እንኳ ላስተካክለው አልችልም የምትላለህ? ክፉን ለበጎ የሚቀይር የእግዚአብሔር ልጅ አለ። ኢቭን እንደ ዮሴፍ ወንድሞች ቢሆኑ ለምትጸጸቱ እግዚአብሔር ዛሬ መልእክት ያመጣል። እንደ ዳዊት መረጃ ተገኘብኝ፣ ደም ተገኘብኝ፣ ዝሙት ተገኘብኝ፣ ነቢያት መሰከሩብኝ፣ ከዚህ በኋላ ቅባት አይቀጥልም፣ አገልግሎት ይቆማል የምትላለ? ምሕረቱ ለዘላለም ወገኖች። በእውነት እንደ ጴጥሮስ ዶሮ እያየ ሁሌ የምትጮህ ያቺ የወደክባት ቤት ስታልፍ ሁሌ ትዝ የምትልህ አይደለም? በየቀኑ የምትጸጸታለ? ጸጸት በኢየሱስ ደም ተቀደደ ዛሬ። እስኪ ምሕረቱ ለዘላለም ነው በሉ። አሜን።